ኢራን ስንል ወደ አእምሯችሁ የሚመጣው ምንድነው? ምናልባት ፖለቲካዊ ውጥረቶችን ወይም የበረሃ መልክዓ ምድሮች ሊሆኑ ይችላሉ። ነገር ግን ከነዚህ ዜናዎች ጀርባ የሰው ልጅ የስልጣኔ መሰረት የሆነች ከ3000 ዓመታት በላይ ታሪክ ያላት እና የዓለም የኪነ ጥበብና የሳይንስ አቅጣጫ የቀየረች ድንቅ ሀገር ነች። ዛሬ ስለ ፋርስ ምድር ወይም ስለ ዘመናዊቷ ኢራን የማናውቃቸው አስገራሚ ታሪኮችን እንቃኛለን። የኢራን ታሪክ ሲነሳ ቀዳሚው ስም ፋርስ ፐርሺያ ነው። ጥንታዊው የአካሚኒድ ኢምፓየር በንጉስ ቂሮስ አማካኝነት ሲመሰረት በወቅቱ የነበረው የዓለም ሕዝብ 44% ያህል ያስተዳድር ነበር። ይህ ኢምፓየር ለመጀመሪያ ጊዜ የሰብአዊ መብት አዋጅ በማውጣት እና የተለያዩ እምነቶች እንዲከበሩ በማድረግ ይታወቃል። ፐርሲፖሊስ የተሰኘው ፍርስራሽ የከተማ ፍርስራሽ ዛሬም ድረስ የዚያ ዘመን የህንጻ ጥበብ ረቂቅነትን ይመሰክራል። ኢራን ለዓለም ያበረከተችው ከወርቅና ከነዳጅ በላይ ዕውቀትን ነው። በመካከለኛው ዘመን የዕውቀት ወርቃማ ዘመን ሲባል የኢራን ምሁራን ግንባር ቀደም ነበሩ። አቬሲና የዘመናዊ ሕክምና አባት ተብሎ የሚጠራው ዘ ካኖን ኦፍ ሜዲሲን የተሰኘው መጽሐፍ የጻፈው ኢራናዊ ነው። አልከዋሪዝሚ የሂሳብ ሳይንስ አልጀብራ መሰረት የጣለ ታላቅ የአእምሮ ባለቤት የነበረ ነው። ግጥም በተመለከተ ኢራናውያን እንደ ሩሚና ሐፊዝ ያሉ ገጣሚያን የፍቅርና የፍልስፍና ስራዎቻቸው ዛሬም ድረስ ለው ዓለም ይነበባሉ። የ20ኛው ክፍለ ዘመን ለኢራን የለውጥ ዘመን ነበር። ሀገሪቱ በሻህ መሐመድ ረዛ ፓህላቪ ስር ወደ ምዕራባዊ ስልጣኔ ብታዘነብልም በ1979 እንደ አውሮፓውያን አቆጣጠር የተቀሰቀሰው ታላቁ የኢራን አብዮት ሁሉም ነገር ቀየረው። ንጉሳዊው ስርዓት አብቅቶ አያቶላ ኻሜኒ ወደ ስልጣን በመምጣት ሀገሪቱን የእስላማዊ ሪፐብሊክ አደረጓት። ይህ ክስተት በኢራንና በምዕራባውያን በተለይም በአሜሪካ መካከል ላለው የረጅም ዘመን የፖለቲካ ቅራኔ መነሻ ሆነ። ኢራን በበረሃ ብቻ የተከበበች አይደለችም። በሰሜን በኩል የአልቦርዝ ተራራዎች ለበረዶ ሲኪንግ ምቹ ሲሆኑ፣ በደቡብ ደግሞ የፋርስ ባህረ ሰላጤ ይገኛል። ነገር ግን የሀገሪቱ ትልቁ ሀብት ህዝቧ ነው። በፋርስ ባህል ታሮፍ የሚባል ስርዓት አለ። ይህም እንግዳን ከመጠን በላይ ማክበርና ለሰው ልጅ ደግነትን ማሳየት የሚያስተምር ልዩ ማህበራዊ እሴት ነው። ዛሬ በኢራን በውስብስብ ፖለቲካ፣ በኢኮኖሚ ማዕቀቦችና በውስጣዊ ተቃውሞዎች ውስጥ ብትሆንም ታሪኳ ግን ሁል ጊዜም በጽናት የሚቀጥል ነው። ታላቅ ስልጣኔ፣ ጥልቅ ባህል፣ ውብ ጥበብ ያላት ይህች ሀገር ከዜና ባሻገር ልናውቃት የሚገባ ብዙ ምስጢሮች አሏት። ስለ ኢራን ታሪክ ይበልጥ የገረማችሁ ምንድነው? በኮመንት መስጫው ላይ አጋሩኝ። ለዛሬ የነበረን ቆይታ ይህን ይመስላል። በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑ። ይህ
ዩቲዩብ ቻናል ላይክ፣ ሰብስክራይብ፣ ሼር ማድረጋቸውን አይርሱ። አመሰግናለሁ።